ፊልሙ የሚጀምረው ሪኪ ሆ የተባለ ወጣት በነፍስ ግድያ ወንጀል ተከሶ የ10 ዓመት እስራት ተፈርዶበት ወደ ወህኒ ሲገባ ነው። ሁሉም እስር ቤቶች የግል ድርጅት ይዞታ ሆነዋል። ይህም ማለት ከእስር ቤቶቹ ጨለማ ግድግዳዎች ጀርባ ያሉ ጠባቂዎች የራሳቸውን አስከፊና የተዛባ ሕግ ያወጣሉ ማለት ነው። እነዚህ ጨካኝ እስረኞችን እንደ ግል ባሪያቸው ይጠቀሙባቸዋል። ነገር ግን በዚህ ሰዓት በበራቸው በኩል ማን አልፎ እንደገባ ፍጹም አያውቁም። በከፍተኛ ጥበቃ የሚደረግባቸውን የፍተሻ ጣቢያዎች አልፎ ከፍተኛ ጥበቃ የሚደረግለት እስር ቤት ውስጥ ለመግባት እስረኞችን የጫነ አውቶቡስ ይጓዛል። በዚህ ክልል ውስጥ እንዳሉ ሌሎች እስር ቤቶች ሁሉ ይህ እስር ቤትም በአንድ የግል ኩባንያ የተያዘ ነው። ከአዲሶቹ እስረኞች መካከል በድብደባና በነፍስ ግድያ የ10 ዓመት እስራት የተፈረደበት ሪኪ ሆ ይገኝበታል። ሪኪ ገና ሲገባ ትዕዛዞችን ባለመቀበልና በቀጥታ በብረት መፈለጊያ ማሽን ውስጥ በማለፍ አለመታዘዙን ያሳያል። ማሽኑ ሲጮህ ጠባቂዎቹ የታጠቀ መስሏቸው ወደ እርሱ ይሮጣሉ። ነገር ግን ኤክስሬይ ምርመራው በሰውነቱ ውስጥ 5 ጥይቶች ተቀርቅረው እንደሚገኙ ያሳያል። አንድ ጠባቂ ጥይቶችን ሊያወጣለት ቢጋብዘውም ሪኪ ግን በቸልተኝነት ለተጨማሪ ጥቂት ዓመታት እንደ ማስታወሻ አቆያቸዋለሁ ይለዋል። እስር ቤቱ በ4 ክፍሎች የተከፈለ ነው፤ ሰሜን፣ ደቡብ፣ ምስራቅና ምዕራብ። እያንዳንዱ ክፍል ከእስረኞቹ መካከል በአስተዳደር ፈቃድ አካባቢውን የሚመራ አለቃ አለው። እነሱም አብረው በመሆን ራሳቸውን በኩራት የአራቱ ቡድን ብለው ይጠራሉ። አንድ ቀን ጠዋት የሰሜን ክፍል አለቃ ቀኝ እጅ የሆነው ሳሙኤል በመጸዳጃ ቤት ውስጥ አንድን አረጋዊ እስረኛ እያዋረደና እየደበደበ ነበረ። አረጋዊ ቅጣታቸውን ጨርሰው ለመውጣት ጥቂት ቀናት ቢቀሯቸውም ሳሙኤል ግን ፈጽሞ በጊዜ እንደማይወጡ ይዝትባቸዋል። ይህንን ማስፈራሪያውን እውን ለማድረግም አረጋዊው ለልጃቸው በከፍተኛ ፍቅር የሰሩትን አነስተኛ የእንጨት አሻንጉሊት ባቡር ሰባብሮ ይጥልባቸዋል። በዚህ ጊዜ አሮጌው ሰው በንዴትና በተስፋ መቁረጥ ስሜት ውስጥ ነው የእንጨት መላጊያ ይዘው ሳሙኤል ላይ ይነሳሉ። ነገር ግን ሳሙኤል ወዲያውኑ መሳሪያውን ነጥቆ ፊታቸውን በጭካኔ ይመታቸዋል። የጩኸቱን ድምፅ የሰማ ጠባቂ ወደ ውስጥ እየሮጠ ይገባል። ነገር ግን ወዲያውኑ ከሳሙኤልና ከጓደኞቹ ጎን ይቆማል። በድንገት ሪኪ ጣልቃ በመግባት ሳሙኤልን እግሩን ጠልፎ ይጥለዋል። አወዳደቁም በጣም አስከፊ ከመሆኑ የተነሳ ፊቱ በቀጥታ መስማር የተቸነከረበት ጣውላ ላይ ያርፋል። የሳሙኤል ጓደኞች ይህንን አዲስ ጠንካራ እስረኛ ለመጋፈጥ በመፍራት የቆሰለውን አለቃቸውን በጭንቀት እየጎተቱ ይወስዱታል። ፊቱ በፋሻ የታሰረው ሳሙኤል በቀልን ያቅዳል። ጓደኞቹ በሕግ ጥሰት ምክንያት ደጋግሞ በብቸኝነት እስር ቤት ውስጥ የታሰረውን ዞሮ የተባለውን ግዙፍ ወንበዴ እንዲቀጥር ይመክሩታል። ሳሙኤል ከአንድ ሙሰኛ ጠባቂ ጋር በሚስጥር በመገናኘት ልዩ የእስረኛ ደሞዙን ጉቦ በመስጠት የዞሮ መፈታትን እንዲፋጠን ያደርጋል። በማግስቱ ጠባቂዎቹ አረጋዊውን እስረኛ እንደገና ከበው መፈታቱ እንደተሰረዘ ይነግሩታል። ያለ ፍቃድ ለሚስቱና ለልጁ ደብዳቤ በመጻፍ ብለው በሐሰት ይከሱታል። እሱም ውሸታሞች ናቸው እያለ ቢጮሁም በምላሹ ያገኘው ድብደባ ብቻ ነበረ። በተሰበረ ልብ ቤተሰቡን ዳግመኛ ማየት ካልቻለ በሕይወት መኖር እንደማይፈልግ ይረዳል። ምሽት ላይ እስረኞቹ አረጋዊውን አስከሬን በገመድ ተንጠልጥሎ ያገኙታል። ሁሉም የእስር ቤቱ ሕይወት ምን ያህል ሊሸከሙት የማይችሉት እንደሆነ በሐዘን ያወራሉ። እሱም የታሰረው ነፍሰ ጡር ሚስቱን ወደ ሆስፒታል እየወሰደ ሳለ በድንገት ሰው በመኪና በመግጨቱ ነበረ። ሪኪ የእስረኞቹን ወሬ ሰምቶ የመጨረሻውን ክብር ለመስጠት ወደ እስር ቤቱ ግቢ ያመራል። የአረጋዊውን አስከሬን ይዘው የነበሩትን ሰንሰለቶች ሰባብሮ በገዛ እጁ በጥንቃቄ የጠገነውን የአሻንጉሊት ባቡር በሟቹ ላይ ያስቀምጣል። በማግስቱ ጠዋት ሪኪና ሳሙኤል እየታጠቡ ሳለ ዞሮ በድንገት ብቅ ይላል። እንደ ትልቅ ፍሪጅ በሩን ዘግቶ ይቆማል። ያለምንም ማመንታት ይህ ግዙፍ ወንበዴ ሪኪን ያጠቀዋል። በኃይለኛ ጡንቻዎች ሪኪን ወደ ክፍሉ ማዶ በመወርወር ከግድግዳ ጋር ያጋጨዋል። ነገር ግን ሪኪ ከተፈጥሮ በላይ በሆነ ኃይል ተነስቶ ግዙፉን ሰው ይጋፈጠዋል። የእርሱ ጡንቻ በቀጥታ የዞሮን ሆድ ሰንጥቆ ያልፋል። ይህም ግዙፍ ሰው በከፍተኛ ስቃይ መሬት ላይ እንዲወድቅ ያደርገዋል። ሳሙኤል ፉል ብረት ይዞ በመሮጥ የሪኪን መዳፍ ቢወጋውም ሪኪ ግን ምንም ሳይደነግጥ የሳሙኤልን ጣቶች ሰባብሮ በከባድ ምት ይጥለዋል። የቀሩት ጠባቂዎች ሪኪ እጁን እንዲሰጥ ይጮኻሉ። ነገር ግን በሰሜኑ ክፍል አለቃ ካፒቴን ሃይ ይቋረጣሉ። ሃይ ሪኪንና ጓደኞቹን ማጥቃት ይፈልጋል። ነገር ግን ሪኪ ለዚህ ፍላጎት የለውም። ሪኪ ወደ ክፍሉ ይመልሱታል። እዚህም በደረቱ ላይ ከባድ ህመም ይሰማዋል። ሪኪ በከፍተኛ ሁኔታ እየተነፈሰ የድሮ ትዝታውን ያስታውሳል። ገና የሁለተኛ ደረጃ ትምህርት ቤት ተማሪ ያለ የወላጁን መቃብር ለመጠየቅ ሲሄድ ሻንጋይ የተባለውን ማርሻል አርት ኩንግ ፉ አዋቂ አጎቱን ያገኘዋል። አጎቱ የሪኪን የውጊያ ችሎታ ለመፈተሽ ይሞክራል።
የሪኪን ከባድ ጥቃት በቀላሉ በመከላከልም እሱን ለማሰልጠን ይወስናል። ከዚያ ጊዜ ጀምሮ ሪኪ በየቀኑ በመቃብሩ ቦታ ላይ ስልጠና በመውሰድ የውስጥ ኃይሉን ያዳብራል። በዚህም ግዙፍ ድንጋዮችን በቀላሉ መቆራረጥና በደረቱ ላይ የሚሰነዘሩ ከባድ ምቶችን መቋቋም ይጀምራል። ወደ እውነታው ዓለም ስንመለስ ሪኪ ሳይክሎፐስ የተባለውን ክፉ የእስር ቤት ምክትል አስተዳዳሪ ዘንድ ይወሰዳል። ይህ ግለሰብ በግራ እጁ ምትክ በብረት መንጠቆ እየተጠቀመ ስጋ ሲበላ የሰው ሰራሽ ዓይኑን በኩራት እያሳየ ሪኪን ይጠይቀዋል። ሪኪ ለምን አንድን ታዋቂ ወንበዴ እንደገደለና ከወላጅ አልባ ሕፃናት ማሳደጊያ ከወጣ በኋላ ባሉት 2 ዓመታት ምን እያደረገ እንደነበር ይጠይቀዋል። ሪኪ ለመናገር ፈቃደኛ ባልሆነ ጊዜ ሳይክሎፐስ ከውጭ የመጣለትን ደብዳቤ ያሳየዋል። የሪኪን እጅ በመንጠቆ በመውጋት ፊቱን በቦክስ ይመታዋል። እንዲሁም በደብዳቤው ውስጥ የነበረችውን የሴት ጓደኛውን ፎቶ እያሳየ ያስፈራረዋል። ይህ የሪኪን ትዕግስት ሙሉ በሙሉ ያስጨርሰዋል። ጠረጴዛውን ለሁለት ተሰባብሮ አንድን ጠባቂ በክፍሉ ውስጥ በመወርወር በአየር ላይ እየበረረ የመጣን ጥይት በብረት ትሪ ይመክታል። ሪኪ ሳይክሎፐስን ሕግ ላይ አስገብቶ ሊገድለው ሲቃረብ በመጨረሻ ሰዓት ይተወዋል። ፎቶውን ብቻ መልሶ በመውሰድ ወደ ክፍሉ ይመለሳል። በክፍሉ ውስጥ ሆኖ ዋሽንቱን እየነፋ ከ1 ዓመት በፊት ከሴት ጓደኛው ከየን ጋር ያሳለፈውን አስደሳች ጊዜ ያስታውሳል። በማግስቱ ጠዋት ያለምንም አለቃ ጥበቃ የቀሩት የሳሙኤል ርዝራዦች ቀደም ሲል በበደሏቸው እስረኞች ቅጣት ይጠብቃቸዋል። ካፒቴን ሃይ ጣልቃ በመግባት ግድያውን ለማስቆም ይሞክራል። ነገር ግን ኳን የተባለ እስረኛ በንዴት ተቃውሞውን በማሰማት የሃይን ስልጣን ይገዳደራል። ለዚህም እምቢተኝነት ሃይ ወዲያውኑ የኳንን ፊት በቢላ ይችለዋል። ነገሮች የበለጠ ሳይባባሱ ሳይክሎፐስ ኳንን በመንጠቆ ይዘዋል። ምክትል አስተዳዳሪው ለሪኪ ትምህርት መስጠት ስለሚፈልግ ለሃይ ቢላዋ በመስጠት ነገሩን እንዲያጠናቅቅ ያዘዋል። ሪኪና ሃይ በእስር ቤቱ ግቢ ውስጥ ይገናኛሉ። ሃይ የቆሰለውን ኳንን በትልቅ የእንጨት መስቀል ላይ ያስወጣል። ሃይ በራኪ ላይ የመዋጋት ፍላጎት ባይኖረውም ግዴታ ሆኖበታል። ራኪ ከመዋጋታቸው በፊት ኳንን እንዲፈታ ይጠይቃል። ነገር ግን እስረኞቹ ሃይ ንቅሳቱን ካሳየ በኋላ እሱን ማስቆም እንደማይቻል ለሪኪ ይነግሩታል። እንዳሉትም ሃይ የብርጭቆ ስብርባሪዎችን ወደ ሪኪ አይኖች በመወርወር ለጊዜው እንዲታወር ያደርገዋል። ሪኪ ክንዱ ላይ በከባድ ሁኔታ ቆስሎ መሬት ላይ ይወድቃል። ነገር ግን አይኖቹን ታጥቦ ማየት በቻለበት ቅጽበት የቀሩት እስረኞች ከበስተጀርባው ይቆማሉ። በአንድ ፈጣን እንቅስቃሴ የሃይን የቢላ ጥቃት በመከላከል የሃይን አንድ አይን ያወጣዋል። ሁሉንም በሚያስገርም ሁኔታ ሪኪ የቆሰለውን እጁን በደንብ አስሮ ደሙን ያቆማል። ሃይ በመሸነፍ ተስፋ ቆርጦ የመጨረሻ ጥቃት ለመሰንዘር ቢሞክርም ሪኪ በኃይለኛ ምት ጨርሶ ይጥለዋል። ከውጊያው በኋላ ሪኪ ኳንን ከመስቀሉ ላይ ቢያወርደውም ኳን አስቀድሞ ሕይወቱ አልፏል። በዚህም ጊዜ የተቆጡት እስረኞች አመጽ በማስነሳት ወደ ሳይክሎፐስ ይሮጣሉ። 3ቱ አለቆች ግን ሳይክሎፐስን ይከላከላሉ። ሁሉም እስረኞች ሪኪ እንዲበቀልላቸውና የአራቱ ቡድንን እንዲያጠፋ ቢጠይቁትም ሪኪ ግን ተጨማሪ ደም መፍሰስን አይፈልግም። የኳንን አስከሬን ተሸክሞ በመሄድ የበቀልን መንገድ አይቀበልም። ሳይክሎፐስ ይህንን አንድ አጋጣሚ በመጠቀም ለሪኪ የሰሜን ክፍል አለቃነትን ያቀርብለታል። ነገር ግን የሪኪ ትኩረት የሞተው አባቱን እያለቀሰ የነበረ በኃይል ልጅ አለን ላይ ነበረ። ሪኪ ለአለን በቀላል ቅጠል እንዴት ሙዚቃ እንደሚጫወት ያስተምረዋል። ነገር ግን አለን ሊሞክር ሲል ድምፅ ማውጣት አይችልም። ምክንያቱም አለቆቹ ምስጢራቸውን እንዳያወጣ ምላሱን ቆርጠውት ነበር። በልጁ ስቃይ ያዘነው ሪኪ የራሱን ዋሽንት በስጦታ ይሰጥፋል። በምላሹም አለን ከደቡብ ክፍል የመጣለትን የፓፒ ቅጠል ይሰጠዋል። ሪኪ በጣም ይደነግጣል። ምክንያቱም አለቆቹ በእስር ቤቱ ውስጥ ህገወጥ የኦፒየም እርሻ እያካሄዱ መሆኑን ይረዳል። በዚህ መሃል አለቆቹ ከአለን ጋር ምን ማድረግ እንዳለባቸው ለመወያየት ይሰባሰባሉ። የሃይን አስከሬን እያሳዩ ራኪ አዋርዶታል በማለት እስረኞችን ያታልላሉ። በመጨረሻም አለንን ገድለው አስከሬኑን ለሌሎች ማስጠንቀቂያ ይሆን ዘንድ ግቢ ውስጥ ይጥሉታል። በትንሹ ልጅ ሞት የተሰማው ሪኪ በንዴት ዋሽንቱን ይሰብራል። ሳይክሎፐን የእጽ እርሻ ሚስጥር መውጣቱን ቢናደድም በዚህ ሰዓት ግን ሪኪ እርሻውን ሙሉ በሙሉ በእሳት እያጋየው ነበር። የደቡብ ክፍል አለቃ ጓንግቹን ሪኪን ተጋፍጦ በኃይለኛ የኩንጉፉ ምት በቀጥታ የሪኪን ልብ ይመታዋል። በዚህ መሃል እስረኞቹ ይህንን እውቀት ተጠቅመው ለማምለጥ ሲሞክሩ ትልቅ ብጥብጥ ይነሳል። ሳይክሎፐስ የእስር ቤቱ ዋና ዳይሬክተር ከሃዋይ እረፍት በቅርቡ እንደሚመለስ ሰምቶ በመደንገጥ እቅድ 0 እንዲነቃቃ ያዛል። ሪኪ መሬት ላይ ወድቆ ቁስሉን በኃይል ይዞ ሳለ የአጎቱን ምክር አስታውሶ ለመታገል ብርታት ያገኛል። ተነስቶ 3ቱንም አለቆች ይጋፈጣል። ከእርሱ መካከል አንዱ ሪኪን ገመድ ላይ በታሰሩ ቢላዎች አስሮ ሊገድለው ሲዘጋጅ፣ ሌላኛው አለቃ ታርዛን ጣልቃ በመግባት ግድያውን ለራሱ ማድረግ ይፈልጋል። እነሱ ሪኪን ማን እንደሚገድለው በሚከራከሩበት ወቅት የእስር ቤቱ አውቶማቲክ ጥይት
መተኮሻ ማሽን ይነሳና ጥይት መዝነብ ይጀምራል። ሁሉም ሰው ለመጠለል ይሮጣል። ታርዛን ሪኪን ጎትቶ በአቅራቢያው ወዳለ ክፍል ያስገባል። ነገር ግን ክፍሉ በፈሳሽ ሲሚንቶ መሞላት ይጀምራል። ሪኪ የብረት በሩን በቦክስ ሰብሮ በመውጣት ግዙፉን ታርዛንን ያድነዋል። ሳይክሎፐስ ታርዛንን ለመሰዋት አቅዶ ነበር። ነገር ግን እቅዱ ሲከሽፍ ደረጃው ላይ ሪኪን ይጋፈጠዋል። ሪኪ የሳይክሎፐስን ህገወጥ የእጽ እርሻ ለማጋለጥ ሲዘጋጅ በሲሚንቶ መድረክ ምክንያት እግሮቹ ታስረው ይያዛል። ሳይክሎፐስ ሪኪን ይይዘዋል። በማግስቱ የእስር ቤቱ ዳይሬክተር ከልጁ ዋንግ ጋር ይመጣል። ዋንግ በጣም ባለጌና ሰውን የሚያቃልል ልጅ ነው። ዳይሬክተሩ በቀይ ምንጣፍ ላይ በመሰናከሉ ብቻ የአንድን እስረኛ አይን እንዲያጠፋ ያዛል። ሳይክሎፐስ በእሱ አለመኖር ለተፈጠረው ሁከት ሪኪን ተጠያቂ አድርጎ ያቀርበዋል። ሪኪ ከራስ እስከ እግሩ በሲሚንቶ ተከቦ እንደ ሐውልት ቆሟል። ነገር ግን ዳይሬክተሩ ሲያይ ወዲያውኑ ሲሚንቶውን ሰባብሮ በመውጣት ዳይሬክተሩን በብረት ዘንጎች መካከል ይይዘዋል። ዋንግ ይደነግጣል። ታርዛንም ሪኪን ወደ ኋላ በመግፋት በብረት ዘንጎች መካከል ያስረዋል። ዳይሬክተሩና ልጁ እየተዝናኑ ሪኪ ሲደበደብ ይመለከታሉ። ነገር ግን ሪኪ እንደገና ሰንሰለቶቹን ሰባብሮ በመነሳት የታርዛንን መንጋጋ ያወልቃል። እጁንም በኃይለኛ ምት ያደቀዋል። ታርዛን ራሱን ስቶ ይወድቃል። ሪኪ እስረኞቹ ሰው እንጂ ትላትል አይደሉም እያለ ይጮዋል። ነገር ግን ዳይሬክተሩ ሌላ እቅድ አለው። የክፍሉ ጣሪያ ቀስ እያለ ወደ ታች መውረድ ይጀምራል። ሪኪ ጣሪያውን በከፍተኛ ኃይል ደግፎ ለመያዝ ይሞክራል። ሳይክሎፐስ ግን የኤሌክትሪክ ንዝረት በመልቀቅ ሪኪን መሬት ላይ ይጥለዋል። በዚህ ጊዜ በህይወት የተረፈው ታርዛን ሪኪን ለማዳን ራሱን ይሰዋል። ሪኪ ቢላቀቅም ታርዛንን ማዳን አይችልም። ጣሪያው ግዙፉን ሰው ጨፍልቆ ይገድለዋል። ሪኪ በከፍተኛ ንዴት ውስጥ ሆኖ የብረት በሩን ሰብሮ ይወጣል። ነገር ግን ወዲያውኑ እግሩ ስር ያለው ወጥመድ ተከፍቶ ወደ እስር ቤቱ ግቢ መሃል ይወድቃል። ዳይሬክተሩ ለአመፁ ቅጣት ሪኪ በህይወት እንዳለ መሬት ውስጥ እንዲቀበር ያዛል። እስረኞቹ ለመቃወም ቢሞክሩም ወዲያውኑ ይረሸናሉ። ሪኪ እስረኞቹ ለሱ ሲሉ ህይወታቸውን አደጋ ላይ እንዳይጥሉ ይለምናቸዋል። ዳይሬክተሩ ሪኪ ለ7 ቀናት መሬት ውስጥ ከቆየ ይፈታል ይላል። ሳይክሎፐስ ለሪኪ አየር እንዲኖረውና ስቃዩ እንዲረዝም የቀርከሃ ቱቦ መሬት ውስጥ ይተክላል። ምሽት ላይ ከቀብር ውስጥ የራኪ የፊሽካ ድምፅ ይሰማል። ራኪ አሁንም እየታገለ ነው። የቀሩት 2 አለቆች የቀርከሃውን ቱቦ በስጋ በመዝጋት የራኪን ትንፋሽ ለማቋረጥ ይሞክራሉ። ነገር ግን ራኪ የቀርከሃውን ቱቦ ሰብሮ ስጋውን ለምግብነት ይጠቀምበታል። እዚህ ውስጥ ሆኖ የሞተችውን የሴት ጓደኛውን ይህንን ያስታውሳታል። ይህን አንድ ቀን ምሽት ወደ ቤት ስትመለስ የዕፅ አከፋፋዮችን ታያለች። እነሱም ሊይዟት ሲሞክሩ ስትሮጥ ከፎቅ ላይ ወድቃ ትሞታለች። ይህንን አሳዛኝ ክስተት ነው ሪኪ ለዕፅ ያለውን ጥላቻ ያባባሰው። ሪኪ ገዳዩን አግኝቶ 5 ጥይት ቢመታውም ሪኪ አልሞተም። ይልቁንም ወንበዴውን በአንድ ምት ገድሎታል። ለዚህ ነው ወደ እስር ቤት የገባው። ከ7 ቀናት በኋላ ሪኪ ከመቃብሩ በህይወት ይወጣል። እስረኞቹ እንደገና አመጽ ይጀምራሉ። ሪኪ ግን እንደገና ተይዞ በሰንሰለት ይታሰራል። አለቆቹ የት እንደነበረ ለማወቅ ምላጩን አፍ ውስጥ በመክተት ያሰቃዩታል። ነገር ግን ዳይሬክተሩ ሲመጣ ሪኪ ምላጮቹን ተፍቶ ፊቱ ላይ ይጨምረዋል። በዚያም ምሽት አንድ ጓደኛው ምግብ ሊያመጣለት ሲሞክር በሳይክሎፐስ ይያዝና ይገደላል። በማግስቱ ሳይክሎፐስ የሟቹን አስከሬን ለማሳየት ሲመጣ ሪኪ ክፍል ውስጥ አልነበረም። ሪኪ ከጣሪያው ላይ ዘሎ በመውጣት ጠባቂዎችን ይገድላል። የሳይክሎፐስንም የቀረውን እጅ ይቆርጠዋል። እስረኞቹ ሙሉ በሙሉ አመጹን ያፋፍማሉ። ሪኪ ሳይክሎፐስን ይዞ ወደ ዳይሬክተሩ እንዲወስደው ያደርጋል። ዳይሬክተሩ ግን ታማኝነት ምንም እንደማይፈይድ በማሳየት ሳይክሎፐስን በራሱ ጥይት ይገድለዋል። የመጨረሻው ውጊያ ይጀምራል። የቀሩት አለቆች የሪኪን ጓደኞች ሲያጠቁ፣ ሪኪ ግን 2 የማርሻል አርት ባለሙያዎችን ይጋፈጣል። ከእነርሱ መካከል አንዱን በፈላ ውሃ ሊያጠቃው ቢሞክርም ሪኪ ግን እግሩን ቆርጦ ይጥለዋል። የመጨረሻው አለቃ ለማምለጥ ሲሞክር ዳይሬክተሩ በቦምብ ያጠቃዋል። ዳይሬክተሩ ግን ተራሱ አይደለም፣ ራሱ ወደ ግዙፍ ጭራቅነት ይቀየራል። ጭራቁ ሪኪን በድንጋይ ምሰሶዎች ላይ ቢወረውረውም ሪኪ ግን ጥንካሬውን ሰብስቦ ጭራቁን በግዙፍ ስጋ መፍጫ ማሽን ውስጥ ይወረውረዋል። ማሽኑ ዳይሬክተሩን ሙሉ በሙሉ ፈጭቶ ያጠፋዋል። በመጨረሻም ሪኪ የጠላቱን ራስ ይዞ ወደ እስረኞቹ ይመጣል። ውጊያው እንዲቆም ካደረገ በኋላ በእጁ የእስር ቤቱን ትልቅ የድንጋይ ግንብ ሰባብሮ በመጣል ሁሉንም እስረኞች ወደ ነፃነት ይመራቸዋል። እናመሰግናለን። ሰብስክራይብ ብታደርጉ እንደ ውለታ ይቆጥረዋል። በድጋሚ እናመሰግናለን።